የእያንዳንዷ ሴት ስኬት ለሌላ ሴት መነሳት ምክንያት መሆን አለበት። ሰላም፣ ዛሬም እንደሁሌው ከእናት ልብ ወደ እናት ልብ ነው የምናወራው። እናት ከሆንሽ ይህ ቦታ ያንቺ ነው። በመጀመሪያ ላይ በመግቢያ ላይ እንዳልኳችሁ እያንዳንዷ ሴት ስኬት ለሌላዋ ሴት መነሳት ምክንያት መሆን አለበት። በተለይ ደግሞ ለእናቶች እናት መሆን ውድድር አይደለም። ማን ቀድማ ተነሳች፣ ማን ይበልጥ ተሳካላት፣ የዚህ ጥያቄ አይደለም። እናት መሆን መንገድ ነው። አንዳንዶች በፍጥነት የሚሄዱት፣ አንዳንዶች በዝግታ የሚጓዙት፣ ነገር ግን ሁሉም ወደ አንድ ዓላማ የሚጓዙበት ልጆቻቸውን በፍቅር የሚያሳድጉበት መንገድ ነው። እናት በአንድ እጅ ስኬት በሌላ እጅ ደግሞ እናትነትን ይዛ ማስቀጠል የምትችል ጠንካራ ፍጥረት ነች። ሴት ህልሟን ስታሳካ እናትነቷን አትተውም። እናት ስትሆን ደግሞ ስኬቷንም አትረሳም። ስለዚህ እናቶች ወይ እርስ በርሳችሁ ራሳችሁን ማነጻጸር ትታችሁ እሷ ያደረገችውን እኔ ለምን አልቻልኩም ብለን ራሳችንን አንቅጣ። በተቃራኒው እሷ ቻለች እኔም እችላለሁ ብለን ደግሞ አንነሳ። የአንዲት እናት ስኬት ለሌላዋ እናት መብራት መሆን አለበት። ስትወድ እናንሳት፣ ስትደክም እንደግፋት፣ ስታሳካ ደግሞ ከልባችን እንደምንደሰት እንነጋገር እና እናቶችዬ አንቺ ብቻ አይደለሽም፣ ድካምሽ ይታያል፣ ጸጥታሽ ይሰማል፣ ጥረትሽ ትውልድን እያታደገ ነው እና እኛ እናቶች እርስ በርሳችን መደጋገፋችን በጣም አስፈላጊ ነው። ምክንያቱም ሴት ሲነሳ ቤት ይነሳል፣ እናት ስትነሳ ዓለም ይነሳል እና የአንዲት እናት ስኬት ለሌላዋ እናት መበረታታ ነው። ስለዚህ እርስ በርስ እንደጋገፍ፣ እርስ በርስ እንበረታታ እናቶችዬ። እኛ ኃይሎች ነን። ስለተከታተላችሁኝ አመሰግናለሁኝ። ለበለጠ እናትነት ኮንተንት ፎሎ አድርጋችሁ መከታተል ትችላላችሁ። ቴንኪው